ወይኔ ወንድሜ የባለፈው ልጅ ያውና እዛ ጋር ተቀምጧል። ዱርዬው አንተ ደግሞ ዱርዬ አይደለም ተው እስኪ። የምርሽን ነው? ሳታውቂው መከራከር ጀመርሽ? ምን አደረገ? ኧረ ምንም። ሂጂ አንቺ፣ እኔ ማረገው ነቃል። ባለሱቅ ሂሳብ ስንት ነው? ና እስኪ አንተ። ኧረ አንተ ነው መሰለኝ። ሂድ። አቤት። ሸክም ትሰራለህ? በአቅሜ ልክ ከሆነ እሱንም ማወቅ ጥሩ ነው። ምን ልታዘዝ? ይሄንን እዛኛው ግቢ። የት? እዚች? አዎ። ምን ነው? ኧረ ምንም። እና ቅርብ ነው፣ አንተም አይከብድህም ብዬ ነው። ከፍዬ እኮ ነው። አስተያየት አልፈልግም። ከፍዬ? እንደውም ማነጋገር አልተመቸኝም። አልወስድም። ትወስዳለህ? አልወስድም። እንዴ ቆይ ምን እየሆንክ ነው? ይኸውልህ እህቴ አይኗን ጥላባለች። እናማ አርፈ ተቀመጥ። እያስፈራራኸኝ ነው? ምንድን ነው ችግር አለን? ኧረ ቆይቶ ጨረስክ? እዚህ ሰፈር ላይ አልፈልግም። ጉድ ፈላ። ከኋላ የመጣ ምን ነበር የሚባለው? ከኋላ የመጣ አረቄ ጠጣ። ኧረ አንተ ካረቄ ወጣ። ከአንተ ጋር በኋላ እናወራለን። ተወልጄ ባደግኩበት ሰፈር የት ልሂድ? አላውቅም፣ ግን ከዚህ ሰፈር ጠፋ። ባልጠፋስ? እኔ አጠፋሃለሁ። ኧረ አዎ፣ እናያለን። ደግሞ እንዳታመሽ። አላመሽም፣ እመጣለሁ። ቢሉ እንካ። ምንድን ነው? ማን የሰጠ? አላቃትም፣ ሰጠችኝና በመኪና ሄደች። ሂድ እሺ። አንተ ማን እንደሆንኩ ታውቃለህ? ስለተፈጠረው ነገር ይቅርታ። ወይኔ ኧረ ነይ እንሂድ እባክሽ። ወይኔ አየኸው? አዎ አየሁት። ምን ይሁን? ሰው እንዴት ለአንድ ዱርዬ እንደዚህ ይሆናል? ውይ አንተ ደግሞ ደህና ናችሁ? ምን ሆናል? እንካ። ማን እንደሆንኩ ታውቃለህ? ለተፈጠረው ነገር ይቅርታ ብላ ደግሞ በወረቀት መጣች። ተወሱ ነው። ስራውን ቶሎ ሰርተን በጊዜ መግባት አለብኝ። ፈራህ እንዴ? ዝም በላት። እና ምንድን ነው? ማዘሯ እየደበራት ነው። እባክህ ሳምሽ። ደህና ነች? ግን ደህና ነች። እሷን ማስደበር አልፈልግም። ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፎካከረ ነው ይባላል አይደል? እንዳይደብራት እፈልጋለሁ። ምን ማለት ነው ደግሞ ይሄ? ይቅርብ እባክህ፣ ይሄ አይገባም። ነገርከው እንዴ? ኧረ ዝም ብለህ ያማን እንዴ? ምንድን ነው? ኧረ ዝም ብሎ ነው ተው። ኧረ እኔ እናገራለሁ። ወንድሟ እሱንም እያስፈራራው ነው። እውነቱን ነው? አዎ። እንደውም አወራዋለሁ። እማገኘው ይመስልሃል? ምኑን? ቦርሳዬን። ያንቺን የወሰዱብሽ? አዎ። ምን አይነት የሌባ ሰፈር ነው? በአንድ ሰው ምክንያት ሙሉ ሰፈሩ መናገር ልክ ነው? ምን ነው አንተማ አለህበት እንዴ? እብድ ነገር ነሽ እንዴ? እባክህ ተባበረኝ። ሌባ ነህ እያልሽ ነበር እኮ ረሳሽው? ይቅርታ። እሺ። አልሰማሁሽም። ይቅርታ። ምን አልሽ? ይቅርታ። እሱ ነው የሚሻልሽ። ነሽውን ማን የወሰደው? እዚህ ታች ሰፈር ያለው ልጅ። ቆይ ግን ገና ሰፈር ከመግባቱ ምን ነው የሚለው? እኔ እንጃ። እሺ ሂድ እናንተ ተቀበለው። እሷን ከሸኘን በኋላ እሱ እናዋረዋለን። እሺ። በዚህ ልጅ ምክንያት ሰፈሩ እንዳለ መወቀስ አለበት እንዴ? ቆይ እሱን ተው። የት መጣሽ? እነዚህ ላምላጋ ታውቃቸዋለህ? ማጋ ሲላምላጋ እንደውም ከእቱ ጋር ነው የሚኖር? ጉድ ፈላ። ምንድን ነው? አወኩ። ማንን እያልች እንደሆነ? ማን ነው? ሲላ ነዋ። ማን ነው ደግሞ ሲላ? ሲላ አምላክ ነዋ። የዛችሁ ወንድም። ታውቁታላችሁ? የቱ ጋር ነው ቤቱ? ይሄ ባገኘው ቁጥር አጠፋዋለሁ የሚል። አንቺ ደግሞ ምናቸው ነሽ? ፍቅረኛዬ ነው። ፍቅረኛም አለው ማለት ነው እንግዲህ። ማለት እሱን ተይው። አሁን ቤታቸው እንዴት አታውቂው? ሰፈሩን አውቀዋለሁ፣ ቤታቸውን ግን በቅርብ ስለገባው አላውቀው። አዎ በቅርብ ቀን የገባው። ንገሪው ባያፈላ ጥሩ ነው። እሺ ምንድን ነው የሚያፈላ? ቡና ጀመረ እንዴ? ኧረ እባካችሁ ምንድን ነው የምታወሩት? ጎሽ ይኸው መጣለህ። ወይኔ በጣም ነው የማመሰግነው። ኧረ አስጨነቅሽ ልጁን ልቀቂው እና አቅፋት እኮ ደስ ይለኛል። የማን ፍቅረኛ እንደሆነች አውቀሃል? የማን ናት? የሲላ አምላክ። በሉ ቻው። እንዴ አንቺም ሂጂ።
አንተ ደግሞ ቤታቸውን አሳያት። እንዴ ስልኳን ረሳችሁ? መጣ። እሺ